አምጣጅን 2018 ሳያልቅ በዚህ በአራት ወር ውስጥ ያንተን ነገር የሚነካ ጠላት የራሱን ቤት ራሱ ያቃጥላል። ዘፍጥረት ምዕራፍ 10 ወደ ሰማይ መግቢያ በር እግዚአብሔርን አልፈልግም ባቤል ሚል እንመሰረታለን ብሎ ሰዎች ሲጀምሩ የሰው ቋንቋ የተደበላለቀበት አደገኛ ዘረኝነት ዘር የተፈጠረበት ቦታ ነው። ኤፍራጥስ ውሃ የሚያመጣ ድንጋይ እንዲያመጣ አካፋ የሚያመጣ እንጨት እንዲያመጣ ቋንቋውን ያደበላለቀበት ድብልቅ የሆነ ቦታ ነው ኤፍራጥስ። እዛ አጋንንት እነዚህ መላእክት መታሰራቸው ምንም በቂ ነገር አለ መጽሐፍ ቅዱስ ላይ። እየሰማችሁ ነው? ሌላው ዘፍጥረት ምዕራፍ 11 ወደ ሰማይ ለመድረስ የሚችሉበት ትልቅ ግንብ የገነቡበት ናምሩድ ባቢሎን የሚባል የሰምርማስ ባል ቴሙስ የሚባል ልጅ የወለደው ባቢሎንን የመሰረተበት ክፉ አደገኛ አካባቢ ነው ባቢሎን። ልቀጥል። ኤርምያስ 25 ቁጥር 12 እስራኤል ሕዝብ ለ70 ዓመት ገብቶ እነ ዳንኤል ሲዳቅ ሚሳቅ እንቁራሪት አሳማ እንዲበሉ የተደረገበት አንበላም ብሎ በልዩነት የወጡበት አደገኛ 70 ዓመት ስቃይ ያዩበት ጨረቃ ኮከብ ጥንቆላ የሚያመልኩበት ክፉ አካባቢ ነው። አሁን ጦርነት ያለበት ኢራቅ። ይሄ ኤፍራጥስ ወንዝ ይሄ አካባቢ ነው። እዛ ጋር ነው ዛሬ አሁን ጦርነቱ የጀመረው። እዛ ጦርነት ሲነሳ አንተ እኛ ሀገር ነዳጅ ይጨምር፣ እዛ ጋር ጦርነት ነው። እዚህ ጋር ረጅም ዓመት ሰው በኖረበት ሀገር ሰውን ናዳ እየጨረሰ ነው። ረጅም ዓመት የኖርክበት ቤት ዝም ብሎ ወደ ምድር እየገባ ነው። ሰውን ይዞ እየገባ ነው። ክርምት ስለሆነ አይደለም ይሆነው። ክርምት ስለሆነ አይደለም፣ ዝናብም ስለበዛው ኩልፎ ሰውን ጠርጎ ይዞ እየሄደ አይደለም። የኖረበት አካባቢ ቤቱን እየገለበጠ ክርምቱ አይደለም። እንመለስ ወደ እግዚአብሔር። ገንዘቡ አያድነንም፣ እቁቡ አያድነንም። ጠንቋይ ቤትና ቸርች ሰው እኩል እየሄደ ነው። ገንዘብ ስላገኘ ልቡ አብጧል። ወጣቱ ልቡ አብጧል። አባቶች ልባቸው አብጧል። እንደ ድሮ ችግር የለም። ሰው በጣም ማን ይነካኛል ነው። ሰው ታጥቋል። እስቲ ሂድ ሰፈር ዙር፣ አንድ ሰው ቤት የለም። ይሄ የድሮ ጦርና ዱላ ሰው ሁሉ መሳሪያ አለው። ስለዚህ ልቡ አብጧል። እግዚአብሔር ሊመታ ነው። ተመለስ፣ እንመለስ። ይቅርሽ ምን እናረግ? ሌላ ነገር ግዴላችሁም አሜን ባይላችሁም ዋናው ዲሊቨራንስ ፈውሱ የእግር አንተ በክራንች ሄደ ወደ ሰማይ በገባ አእምሮ ዲሊቨርድ መሆን አለበት። አእምሮ ልክ አይደለም። ወላይታ በወላይታ፣ ጋሞ በጋሞ፣ ዶርዜ በዶርዜ፣ ኦሮሞ በኦሮሞ፣ አማራ በአማራ ተደራጅቶ ነው ቸርች ውስጥ ያለው። ስለዚህ ጭንቅላቱ ልክ አይደለም። አመለካከቱ መቀየር አለበት። ቤቱ የእግዚአብሔር ቤት ነው። ቤቱ ባለቤት አለው። እየሰማችሁ ነው? ስፖርት ቢሰራ ልጅ አያድንም። በየጊዜው ጧት ዋይት የሚያነሳ ልጅ አያድንም። ልጅ ደርሷል ችግር የለም ብለህ ሄደህ ሰውን በር የምታንኳኳውን ታቆማለህ። አያድንም፣ አይሆንም።
መንገድ ዘግታችሁ የምትሄዱ ሰዎች በላችሁ ላይ ታርጋ ታወጣላችሁ ወይ ትለቃላችሁ መንገድ አይሆንም ምን ይቀራል ምንም አይቀርም አጣጂ የሆነ ሰው ያመልጣል የሆነ ሰው ሰብሮ ይወጣል የሆነ ሰው ትውልድን ይታደጋል እስቲ አሜን እንደገና አሜን እነዚህ አራቱ ሲፈቱ ጦርነቱ አይቆምም በደም ስሙ ኤፍራጥስ ወንዝ አሁን ደርቋል ያሉ ናቸው ስለዚህ ሲደርቅ መንገድ ይከፈታል መንገድ ሲከፈት ፈርሺያ ራሺያ በሙሉ እርስ በርስ ይተላለቃሉ ኃያላን አገር አሜሪካ አያድንም ዲቪ ቆርጠ የምትሄደው አሜሪካ ጦርነቱ ስለሚብስ በዲቪ የወጡ ሰዎችም በእንትን በደላላም የወጣ ሁሉ ወደዚህ ለመመለስ ከዚህ በኋላ ይፈልጋል ምክንያቱም ፎቆቹ እየተመቱ ናቸው ሰዎች እያለቁ ናቸው ልጄ ውጪ ስላለ ችግር የለም የምትለው ውጪው ነው እየመታ ያለው ያመል ያለም አቀብ በረራ ይቆም ብሏል ባለፈው እንደዚህ ያለው ባለፈው በኮሮና ጊዜ ነው አሁን ግን በጦርነት ጊዜ በአረብ በተለይ አገር እስከ ዱባይ ጀምሮ ያሉ በረራዎች ይቆም ብሏል ስለዚህ እዛ ያሉ ሰዎች ደግሞ በቦምብ ቤታችን እየተደበደበ ነው ጸልዩ ይላል ስለዚህ እዛ የወጣው ሰው ባል ከሚስቱ ተለይታለች ተሳክቶልኛል ብላ ሰውየው አንተ በረ ምንም ያለውን ሽጦ የላካት እዛ ጓደኛን ቀይራለች ባሏን ቀይራለች እግዚአብሔር እዛ መምታት ጀምሯል እዛ ይመታል እዚህ ጋር መሃል ሀገር ጤናማ ሀገር ላይ ምንድነው ይሄ እንትን ጨምሯል ከዛ ኑሮ ይጨምራል ከዛ ሰው ከነቤቱ ወደ ውስጥ እየገባ ነው ዛሬ ማታ መልእክት አለኝ እነዚያ መላእክቶች ተፈተዋል ስለዚህ ምን እናረግ ሶስት ነገር እናረግ አንደኛ እንመለስ እነዚህ መላእክት ሲወጡ 200 ሚሊዮን የሚሆኑ ፈረሰኞች ይነሳሉ ይላል ፈረሱ ላይ ያለው ተቀማጩ ያንከት ዲንና እሳት ነው የፈረሱ ጅራትና አፍ ነው የሚመታው ያንከት ቢጫ ዲን ሰማያዊ እና እሳት እንደዚህ ትጋላቢው ፈረሱ ላይ የተቀመጠው እሳት ያንከትና ዲን ይላል ሰው መርዝ ከጠጣ መርዝ አይገለው ሞትን ይፈልጋሉ ሞት ግን አይገላቸው ቢታነቅ አንገት አይገለው ገመድ አይገለው ሞትን ይፈልጋሉ ሞት ከነሱ ይሮጣል ሌላው ሌላ ዶሽ ያገ ገረመነ ሃይቀነ ግን ሃይቆ ይጥዮ ግን እዚህ ሲያሳይ ሃይቀነ ሸምፕክና ይላል ኦ ሸምፖ ሄወደ ሃይቆ አሳይ ማርዘው ይቆ ማርዘ መድኃኒት ይሆናል አይገልም ካሴታ ወሮጋ ፈተናሾ ሃይቆ ይራሱ ሱለተና ከቀጥቆ ገመዱ ራሱ ሪላክስ ያለ ይዝናና ያለ አይገልም ካሴ አቡና ወሮጋ ታውፔ ያነገስ ወድሮ ይባው ኤሌክትሪክ አይቆ ኤሌክትሪክ በኔታ ተውጎ ጋውፔ መነው ዲያና ሃይ አልገልም ሞት ይሸሻል ራእይ 9 ነው አላነበባችሁ በእናንተ እንጂ ያለው መጽሐፍ እኮ ነው ኢየሱስ ያድናል አሜን አትበሉ አሜን በሉ አስጨነቋችሁ ስለምወዳችሁ ነው ሌላ ሰው አያወራም ይሄን በእውነት በጣም ነው ስለምወዳችሁ እስቲ አሜን አሜን
ደግፈ ጠይቃቸው በእናትህ ተጨናንቀዋል። አልተጨናነቃችሁም በእውነት ሳይ ኢየሱስ ያድናል። አሜን ይሁን። ምዕራፍ 9ንም በጣም አንብቡ፣ እንደገና አንብቡ። አይታይንቲ ወዶ ጋር ተደሮ እንቲው ገለናደስ አሳይንቲው ሄራን ዩዩ ጮ ባው ኩሸ ጫና ነው ጫኒ ሶብት ቢተነ ጫኒ ወደ ጫኒ ወይንተ ቦና አዲያ ረተና ጣይቆ ጫኒ ሶብት ብድግ ጊዲ አይ ከርጃ ጮ አሳይ ሰራት ጉፕ ወደ በቃ ጉቦ በተገለና ጣይቆ እቂ ጊዲ በቃ ታው ገሊቤ ነው ከባድ ያሳግደና ኮሸዚ እንተ ሚራበ ያሳይ አገለገለኝ ጊዜና እንተ ጉባኤ ጊዶን ጮውቲ አሳይ ተገመና ኮሸስ ከተማራ ካንተ እንተ ጮቢዮደ አሳይ እንተና ሲንታ ጠልዲ የየና ኮሸስ አሜን ይሁን። ኦ ነገት ነብይ ደገፉ ቸርችናታ አሳይ ጊዜ ከተማራ እንተ ጮ ካንተ ቢዮደ ፔኖን ተረገና ኮሸስ ታዲያ ማን ነው የሚያመልጠው? አንደኛ ንስሐ የሚገባ ወደ እግዚአብሔር የሚመለስ ወደ እግዚአብሔር የሚመለስ በብሔር አያድንም። አወይ ወንጌል አርበኛ ቂዶግሾው አይሰራም እንደዛ አይነት አባባ ወንዳሮና ግዲን አባባ ኤሰና ግዲን አይሰራ ወደ እግዚአብሔር ስትመለስ ጮኡጊ አይታይ ሚዲያ ነው እንተ አከኪቴልተ ሙለ ከተማን ዲያ አሳይ በወሰከ ተሰበከ ስቢያት ኢየሱስ ተሰበከና ሐራ ወሰከ ተበልከና አቶፖሊከ ኢኦሊከካ ስለዚህ ያንተን ስም ካላጠፋ ካላጠለሸ እሱ ትክክለኛ ስለማይመስል በሚሳለም ሌላ ሀገር የወደቀውን ምሳሌ እየጠቀሰ ይደበድባል። እሱ ለውጥም አይደለም ታድሶም አይደለም ዕውቀትም አይደለም። ማን ያመልጣል? የሚመለስ በቃ አድነኝ በሉ መልሰኝ በሉ በዚህ በክፉ ዘመን ካንተ ጋር እንዲኖር አድርገኝ በሉ በደለን ይቅር በለኝ በሉ ኃጢአትን ደምስስልኝ በሉ። በቃ ዛሬ በኮንፈረንስ መጀመሪያ ቀን አመታዊ ኮንፈረንስ ላይ ወደ እግዚአብሔር እንመለስ። ወደ ማን መመለስ? መታኖ ይላል ግሪኩ ቃል መታኖ አቅጣጫ መቀየር ወደ እግዚአብሔር መመለስ። አሁን ጸጋ ያለው አይደለም እየተገለጠ ያለው በግርግር ነው። ሰው ያለው ነው እየወጣ ያለው እንጂ ጸጋ ያለው አይደለም። እውነተኛ ሰው የወጣበት ዘመን አይደለም። አጨበረባሪ ሌባና አስመሳይ የወጣበት እውነተኛ ሰፈር ላይ የቀረበት ዘመን ነው። እና ምን ይሁን እንመለስ። ወደ ማን? ወደ እግዚአብሔር። ምን ትሁን? ምድራችን ትትረፍ። አንተ ካልተመለስክ እኔ ተሰበር ስላልኩ ቀንበር አይሰበርም። እኔ ጸልያለሁ፣ አንተ ደግሞ እንዲሰበር መመለስ አለብህ። ባንተ ውስጥ ያለውን ጊሳንግስ አንተ ነህ የምታውቀው። ዛሬ ማታ አራግፈህ ትወጣለህ፣ ከነገ ጀምሮ ቅባትን ትቀበላለህ። ልክ አይመስላችሁም? እንዲያውም እውነት ባይሆንም ደፍራችሁ እውነት ባትሉም ልክ አይመስላችሁም? አንደኛ። ሁለተኛ ማን ነው የሚድነው? ከዛ በማህተሙ የታተመ። ስለዚህ በማህተሙ ለመታተም ምን ማድረግ አለብን? ኢየሱስ ክርስቶስን የግል አዳኝ አድርገን መቀበል፣ በመንፈስ ቅዱስ ማህተም መታተም። አሜን። ምንድነው ማህተም? ማህተም አንደኛ የባለቤትነት ማረጋገጫ ነው።
የማን የእግዚአብሔርን መሆንን ስለሚያውቅ አንበጣም አይነካም፣ አራቱ መላእክትም አይነኩም፣ ፈረሱም አይነካም፣ ፈረሰኛውም አይነካም። ለምን ሲባል ግንባሪ ላይ ማተም አለበት። እስቲ ታትም ያለው የሚል አንድ ሰው ጩኸ አሜን ይባል። አሜን ይሁን። ምን ሆነናል? ታትመናል። እስቲ አሜን። አንድ እጆቻችሁን ስጡኝ። ሌላው ሶስተኛው መልበስ ነው። እንዱኦ ይላል ግሪኩ። እንዱኦ መልበሻ ነው። ወይም ቶራክስ ይላል ሄለመንት፣ ወይም ሄፓቲዮ ይላል ግሪኩ ጫማ ትለብሳል። ጋሻ ትይዛለ። ቱር ይላል የግሪክ ቃል የእምነት ጋሻ። ኢርኔ ይላል ሰላም ማለት ነው። ኢርኔ የግሪክ ቃል ነው። ሰላምን ታውጃል። እና ምን ማለት ነው? ዝም ብለህ ከተማውን አቋርጠህ ትሄዳለህ፣ ሰው ግን ይከተላል። ተከተሉኝ ብለህ አይደለም እኮ ፈልጉኝ ብለህ አይደለም፣ ምድሪቱ አንተን ትፈልጋለች። እስቲ አሜን። በዚሁ ባበቃ ይሻላል። በዚሁ ላብቃ። አትዘምርም? አንድ መዝሙር ነገ ይሁን አንድ መዝሙር ይዘምር ይቅር። አደከምኳቸው። በዚህ ላይ አንተ ካላርከፈከፍ ሰው ሄዶ በቃ ነገ አይመጣም። አምጣጂ የታተሙ ምን ያደርጋል? የታተሙ ጉድጓዱ ሲከፈት የሚወጣውን ጭስ ይሄ መናፍስቱ የሚቆጣጠርበት ዓለም ላይ ይኖራሉ። መናፍስቱ ግን አይገዛቸው። አንድ ነገር ይገራችሁና ለዘማሪ ልስጥ።